በእርግጠኝነት እነዚህን 3 ስቴፖች ወይ ደግሞ ቲፖች ከተጠቀማችሁ በትንሹ በወር ቢያንስ እስከ 30 እና 40 ሺህ ብር ካልሰራችሁ እመኑን ይህንን ስራ መተው ትችላላችሁ ማለት ነው። በሪሴሊንግ ስራ በዚህ በኦንላይን ስራ ላይ ስኬታማ መሆን የምትፈልጉ ከሆነ በእርግጠኝነት ጥሩ ገንዘብ ሜክ ማድረግ የምትፈልጉ ከሆነ ትንሽ 3 ስቴፖችን ወይ ደግሞ ቲፖችን ብቻ ልንገራችሁ። የመጀመሪያው ቲፕ የሚሆነው ምንድነው? ሶስተኛው ደግሞ ምንድነው? ከስተመሮቻችሁን በደንብ አዳምጡ። እንደቀልድ የግቢ ተማሪ ሆኜ የዛሬ 2 ዓመት የጀመርኩት የሪሴሊንግ የኦንላይን ስራ ዛሬ ላይ ኮምፕሊትሊ ህይወትን በመቀየር ከቤተሰብ ራስን ችዬ እንዲወጣና እንዲሁም ደግሞ ምንም አይነት ገንዘብ ከቤተሰብ እንዳልቀበል የረዳኝን የኦንላይን ስራ ነው የምነግራችሁ። ስለዚህ ተማሪ ሆናችሁ ከቤታችሁ ሆናችሁ ደግሞ ኦንላይን ላይ መስራት የምትፈልጉና ገንዘብ ማግኘት የምትፈልጉ ከሆነ ዛሬ ቪዲዮ ላይ እንዴት መስራት እንደምትችሉና ይህንን ስራ እንዴት እንደምትጀምሩ ከዛ በተጨማሪ እንዴትስ ገንዘብ ሜክ እንደምታደርጉበት ሙሉ ዲቴል ያሳያችኋለሁ። ከናንተ የምትጠበቀው ይህንን ቪዲዮ ላይክ በማድረግ ጀምሩ። ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጥታ ወደ ቪዲዮአችን እንሄዳለን። የመጀመሪያው የሚሆነው መጀመሪያ ሪሴሊንግ ማለት ምን ማለት ነው የሚለውን ነገር እንመልከት። ሪሴሊንግ ማለት በአማርኛ አሻሻጭ ማለት ነው። ሪሴሊንግ ስራ የሚሰራው እንዴት ነው? አንድን ፕሮዳክት ከሆነ ቦታ ላይ በትንሽ ዋጋ ገዝተን ሌላ ቦታ ላይ በመሄድ ደግሞ ከፍ ባለ ዋጋ በመሸጥ በመካከል የምናገኘው ትርፍ ነው ማለት ነው። ሪሴሊንግ በሁለት መንገድ ሊሰራ የሚችል የስራ አይነት ነው። አንደኛው ፊዚካሊ ሊሰራ የሚችል ነው። ሁለተኛው ደግሞ በኦንላይን ከየትኛውም ቦታ ላይ ሆነን ፕሮዳክቱ እጃችን ላይ ሳይኖር ኢንተርኔትን ብቻ በመጠቀም የምንሰራው የስራ አይነት ነው። ፊዚካሊ መስራት የምንችለው እንዴት ነው? አንድን ፕሮዳክት ከሆነ ሰፕላየር ወይ ደግሞ ከሆነ አቅራቢ ላይ አንድን ፕሮዳክት ተቀበለን ሌላው ቦታ ላይ በመሄድ ከፍ ባለ ዋጋ በመሸጥ በዛ መካከል የሚገኘውን ገንዘብ እንደ ኮሚሽን ወይ ደግሞ እንደ ትርፍ የምንወስደው የስራ አይነት ነው። ሁለተኛው ደግሞ ኦንላይን ላይ ቤታችን ብቻ በመሆን ፕሮዳክቶችን በተለያዩ ፕላትፎርሞች ላይ ፖስት ማድረግ በዛ መካከል የምናገኘው የኮሚሽን ስራ ነው የሚሆነው ማለት ነው። የመጀመሪያው ደረጃ ሪሴሊንግን ከየት እንጀምር የሚለውን ጥያቄ እንመልስ። የመጀመሪያው ሪሴሊንግ መስራት ስታስቡ ወይ ደግሞ ለመጀመር ስታስቡ ማወቅ ያለባችሁ ነገር ስፔሲፊክ የሆነ ፕሮዳክት ወይ ደግሞ ካታጎሪ መለየት መቻል አለባችሁ። ስፔሲፊክ የሆኑ ካታጎሪዎች ምን ማለት ነው? ልብስ ሊሆን ይችላል፣ ኤሌክትሮኒክስ ሊሆን ይችላል፣ አክሰሰሪዎች ሊሆን ይችላሉ፣ እንዲሁም ደግሞ የቤት እቃዎች፣ ፈርኒቸር የመሳሰሉ ነገሮች፣ የመኪናዎች ብዙ አይነት ነገሮች ፕሮዳክቶች መሆን ይችላሉ። ያንን ፕሮዳክት በመጀመሪያ ደረጃ ማውጣት መቻል አለባችሁ። ምን ብሸጥ ነው የሚያዋጣኝ እንዲሁም ደግሞ ምንድነው የሚሸጠው የሚለው ነገር በደንብ ለይታችሁ የፕሮዳክት ካታጎሪ ማውጣት መቻል አለባችሁ። ከዛ በተጨማሪ ደግሞ ሁለተኛው ሰፕላየር መፈለግ ነው የምትጠበቅባችሁ ወይ ደግሞ ማግኘት ነው የምትጠበቅባችሁ ማለት ነው። ሰፕላየር ማለት ነው አቅራቢ ማለት ነው። ያንን እቃ የሚያቀርብላችሁና ያንን እቃ ተቀብላችሁ ኦንላይን ላይ ፖስት የምታደርጉት ፕሮዳክት ወይ ደግሞ ሰፕላየር ያስፈልጋችኋል ማለት ነው። ሰፕላየሮችን ደግሞ ከየት እናገኛለን ካላችሁ ብዙ አይነት ፕላትፎርሞች አሉ። እነዛን ፕላትፎርሞች በመጠቀም ሰፕላየሮች ማግኘት ትችላላችሁ ማለት ነው። አሁን ላይ ኦንላይን ላይ የምትሰሩት ስለሆነ ያንን እቃ የምታገኙትም ከኦንላይን ላይ የምታገኙት ማለት ነው። ለምሳሌ የቴሌግራም ብዙ ሰፕላየሮች የራሳቸው የሆነ የቴሌግራም ቻናሎች አላቸው። ኦር ደግሞ ከዛ ተጨማሪ የቲክቶክ ሊሆን ይችላል፣ ኢንስታግራም አካውንት ሊሆን ይችላል። ከዛ ተጨማሪ ደግሞ ፌስቡክ ማርኬት ፕሌስ ላይ አሉ፣ የራሳቸውን ፕሮዳክት ፖስት ያደርጋሉ። እናንተ ያንን ፕሮዳክት ተቀብላችሁ ከዛ በተጨማሪ በራሳችሁ ፕላትፎርም ደግሞ ፖስት ታደርጋላችሁ ማለት ነው። ቀላል ነው። እንዴት እንደምታደርጉ በኋላ ያሳያችኋለሁ በብዙ መንገድ ማለት ነው። አንዳንድ ሰፕላየሮች የራሳቸው የሆነ የቴሌግራም ቻናሎች አሉ ለሪሴለር ብቻ ብሎ የሚያዘጋጁት። ኦር ደግሞ የራሳቸውም ትላልቅ ግሩፖች ሊኖራቸው ይችላል። ከዛ ላይ እቃዎችን ወስዳችሁ በራሳችሁ ፕላትፎርም ፖስት ማድረግ ትችላላችሁ። ያንን እንዴት እንደምታደርጉ በኋላ ላይ ሙሉ ዲቴሉ ስለማሳያችሁ ምንም ችግር የለውም ማለት ነው። ስለዚህ ከዛ በተጨማሪ ደግሞ ቲክቶክ ላይ፣ ኢንስታግራም፣ ፌስቡክ ላይ ፌስቡክ ማርኬት ፕሌስ ላይ ፖስት ስለሚያደርጉ ከዛ ላይ ወስዳችሁ ከሰፕላየሩ ስልኩ እዛ ላይ ስለሚቀመጥ ከሰፕላየሩ ጋር አንዴ ኮንታክት ታደርጋላችሁ። እኔን ፕሮዳክት በዚህ ዋጋ ሸጥላችኋለሁ፣ እናንተ ደግሞ በዚህ ሸጥቁት ላይ ኮሚሽን ትሰጡኛላችሁ ብላችሁ ዲል ማድረግ ብቻ ነው የምትጠብቅባችሁ። እንዳልኳችሁ አብዛኛው ሰፕላየሮች ወይ ደግሞ ሻጮች የራሳቸውን የቴሌግራም ግሩፕ ስላላቸው ብዙ የሚያስቸግሩም አይደለም፣ ኮሚሽንም የሚያስቀምጡትም አለ። እሱም በደንብ ዲቴል ያሳያችኋለሁ። በዚህ ወይ ሰፕላየር ማግኘት ትችላላችሁ። ሌላኛው ደግሞ በሪሴሊንግ ስራ ገንዘብ ለመስራት እንዲሁም ደግሞ ሞር ፕሮፊታብል ለመሆን የሚያስፈልገን ነገር ምንድነው? ስትራቴጂካሊ የሆነ ፕላኒንግ ነው የሚያስፈልገን ማለት ነው። ትልቁ ነገር ምንድነው? በመጀመሪያ ከስተመራችንን መለየት መቻል አለብን። ቅድም እንዳልኳችሁ በመጀመሪያ ደረጃ የሚያስፈልጋችሁ የፕሮዳክታችሁን ካታጎሪ ማውጣት ነው የሚጠበቅባችሁ። ከዛ ደግሞ ያንን ፕሮዳክት ለማን ነው የምትሸጡትን የሚለውን ነገር ከስተመራችሁ ማወቅ መቻል አለባችሁ። ለምሳሌ ለተማሪዎች ነው የምትሸጡት፣ ለሰራተኛው ነው የምትሸጡት፣ እንዲሁም ደግሞ
ለየትኛው ሰው ነው የምትሸጡት የሚለውን ነገር ማርኬት በደንብ ማጥናት ተጠብቅባችኋል። ከስተመራችሁን ለይታችሁ ማወቅ መቻል አለባችሁ። ያንን ስታረጉ ፖስት ስታረጉም እቃዎቹን ፖስት ስታረጉ በምታረጉበት ታይም ታርጌቱን እንዲያገኝና በቀላሉ ያንን ሰዎች ጋር እንዲደርስ ስለሚጠቅማችሁ በመጀመሪያ ደረጃ ከስተመራችሁን ለይታችሁ ማወቅ መቻል አለባችሁ። ለምሳሌ የተማሪዎችን እቃዎች ተማሪ የሚያስፈልጉ የኤዱኬሽናል ፕሮዳክቶችን የምትሸጡት ከሆነ ኮምፕሊትሊ ለተማሪዎች ነው የምትሸጡት ማለት ነው። ሌላ ደግሞ ለምሳሌ ለቤተሰብ ምናምን የምትሸጡት ከሆነ ለፋሚሊዎችም ከሆነ የቤት እቃዎች የመሳሰሉ ነገሮች ታርጌትሊ የሚያደርጉት ቤተሰቦች እንዲሁም ነው አዲስ ቤት ለመግባት ያሰቡ ሰዎች እቃዎች የሚያስፈልጋቸው እነሱን ታርጌት ሊያደርጋቸው የሚችል ነው ማለት። ስለዚህ በመጀመሪያ ደረጃ ከስተመራችሁን ለይታችሁ ማወቅ መቻል አለባችሁ ማለት ነው። ከዛ በኋላ ከስተመራችሁን ካወቃችሁ በኋላ ደግሞ ያንን ፕሮዳክት ፐብሊሽ ማድረግና እንዲሁም ደግሞ ማርኬት ማድረግ ነው የሚጠበቅባችሁ ማለት ነው። እነንን የምታደርጉበት ደግሞ ብዙ አይነት ፕላትፎርሞች አሉ እጃችሁ ላይ ኦንላይን ላይ በመጠቀም እነዛን ፕሮዳክቶች ኦንላይን ላይ ፖስት በማድረግ ከስተመሮችን ማግኘት ትችላላችሁ ማለት ነው። ይሄንን የምታደርጉበት ፕላትፎርሞች ደግሞ ምንድናቸው ብለን ካየናቸው ለምሳሌ ኢንስታግራም ሊሆን ይችላል፣ ፌስቡክ ሊሆን ይችላል። ፌስቡክ ማርኬት ፕሌስ በዋነኝነት ብዙ ሰዎች ስለሚሰሩበት ማለት ነው። እሱንም እንዴት ፖስት እንደምታደርጉ በኋላ አሳያችኋለሁ። ከዛ በተጨማሪ ደግሞ የራሳችሁን የቴሌግራም ቻናሎችን ወይ ደግሞ ግሩፖችን ከፍታችሁ እዛ ላይ ፖስት በማድረግ ብዙ ደንበኞችን እንዲሁም ደግሞ ገዢዎችን ማምጣት ትችላላችሁ ማለት ነው። ሁለተኛ የሚያስፈልጋችሁ ያንን ፕሮዳክት ማርኬት ማድረግ ይጠብቅባችኋል ማለት ነው። ከዛ በተጨማሪ ደግሞ የፕራይሲንግ ስትራቴጂ ወይ ደግሞ ፕላኒንግ ነው የሚያስፈልጋችሁ። ያንን ፕሮዳክት በስንት ዋጋ ፕሮፊት ባገኝበት ነው አዋጭ የሚሆነው፣ በስንት ብር ብቀበልና እኔ ደግሞ በስንት ብሸጥ ነው በዛ መካከል ፕሮፊት የማገኘውን በደንብ ይሄንን ማስራት መቻል አለባችሁ ማለት ነው። ለምሳሌ አንድን ዕቃ በ1000 ብር ተቀብላችሁ በ1500 ብር ከሸጣችሁት 500 ብሩ የእናንተ ነው የሚሆነው ማለት ነው። ስለዚህ በዚህ ወይ የሚያዋጣችሁን ነገር ብዙም አትጨምሩት፣ ዋጋውን ብዙም ደግሞ በጣም ዝቅ አድርጋችሁም ፖስት አታድርጉት። መካከለኛ እኔን ያዋጣኛል ብላችሁ የምታስቡትን ፕራይስ ለራሳችሁ ማስቀመጥ ትችላላችሁ ማለት ነው። አሁን ወደ ቪዲዮ ዋና ፓርት ስንመጣ እንዴት እቃዎችን እንደምታገኙና ኬት እንደምታገኙ ከዛ በተጨማሪ ደግሞ የት ላይ ፖስት እንደምታደርጉ እንዲሁም ምን አይነት ስቴፖች መሄድ እንዳለባችሁ አንድ ባንድ አሳያችኋለሁ፣ የራሴን ስልክ ተጠቅሜ ማለት ነው። እንዲሁም ደግሞ እኔ ከዚህ በፊት ፖስት አድርጌ የሸጥኳቸውን እቃዎች በሙሉ አሳያችኋለሁ። እሱን ስልኬ ላይ በደንብ አሳያችኋለሁ፣ እያንዳንዱ ስቴፕ ማለት ነው። አብራችሁኝ ሁኑ። የመጀመሪያ ደረጃ ሰፕላየር ማግኘት መቻል አለባችሁ። ያን ሰፕላየር የምታገኙበት መንገድ ደግሞ አንደኛ ኦንላይን ላይ ነው የምታገኟቸው። እዚህ ኦንላይን ላይ እኔ በቴሌግራም ላይ ብዙ ሰዎች ስላሉኝ እዛ ላይ አሳያችኋለሁ። በቴሌግራም ላይ እንገባለን። ቴሌግራም ላይ ከገባን በኋላ ልክ እንደምትመለከቱ እኔ እዚህ ጋራ ካታጎራይዝ አድርጌ ያወጣቸው የራሴ ክላይንቶች ስላሉኝ በእነሱ ላይ ነው ማሳያችሁ እንዴት እንደምትሸጡ። ከዛ በተጨማሪ ካታጎሪዎች ደግሞ እንዴት እንደምታመጡ አሳያችኋለሁ። እዚህ ጋር እንደምትመለከቱት እኔ አሁን ብዙ አይነት ካታጎሪዎች ስላሉኝ ብዙ ካታጎሪዎች ተጠቅሜ ነው የምሸጣቸው። ለምሳሌ ኮምፒውተሮችን እሸጣለሁ፣ የቤት እቃዎችን እሸጣለሁ፣ እንዲሁም ፈርኒቸር የመሳሰሉ ብዙ አይነት የቤት እቃዎችንም እሸጣለሁ። ለምሳሌ እዚህ ጋር እንደምትመለከቱት ዴል ኮምፒውተር የሚል አለ። እዚህ ላይ የኮምፒውተር ኤሌክትሮኒክስ የመሳሰሉ ነገሮች ብቻ ነው ያሉት። እዚህ ላይ ኮምፒውተር ምናምን መሸጥ ከፈለኩኝ እዚህ ላይ አድርጌ ኮፒ አደርገዋለሁ። ከዛ በተጨማሪ ኮምፒውተር ሊክ ቴክኖሎጂ የሚል አለ፣ ኢትዮ ማርኬት የሚል አለ። እነዚህ ከዛ ላይ ወስጄ ነው የምወስደው ማለት ነው። ለምሳሌ ኢትዮ ማርኬት የሚለውን ነክቼ ላሳያችሁ። ኢትዮ ማርኬት ላይ እንደምትመለከቱት የእቃው ፕሮዳክት ሙሉ ፎቶዎች አሉ። ፎቶዎችን ከፍታችሁ ማየት ትችላላችሁ። ከዛ በተጨማሪ ደግሞ የፕሮዳክቱ ዲስክሪፕሽን ሙሉ በሙሉ ዋጋውም አለ ማለት ነው። ይሄ አሁን ለሪሴለር ብቻ ተብሎ የተዘጋጀ የሰፕላየር ቻናል ነው ማለት ነው። እዚህ ላይ እንደምትመለከቱት ኮሚሽንም ያስቀምጣሉ። በዚህ ዋጋ ከሸጣችሁት ይሄን ያህል ኮሚሽን አላችሁ። ጨምራችሁ ከሸጣችሁ ደግሞ ያው እንደጨመራችሁበት የእናንተ ኮሚሽንም በዛው ልክ ይጨምራል ማለት ነው። ለምሳሌ ይሄ ዕቃ 3500 ነው፣ እናንተ 4000 ብር ብትሸጡ ደግሞ ለምሳሌ እንደምትመለከቱት ይሄኛው ዕቃ እዚህ ላይ 3500 ብር ይላል። ስለዚህ እናንተ ደግሞ 4000 ብር 500 ብር ጨምራችሁ 4000 ብር ብትሸጡት እዚህ ባላችሁ በ400 ብር ኮሚሽን ላይ 500 ብር ተጨማሪ ሲሆንላችሁ በአንድ ዕቃ ብቻ 900 ብር ኮሚሽን ማግኘት ትችላላችሁ ማለት ነው። እንዴት አድርጋችሁ በራሳችሁ ላይ ፖስት እንደምታደርጉ ደግሞ ላሳያችሁ። እዚህ ላይ የምታዩቸው ፎቶዎች በራሳችሁ ሴፍ ታደርጋላችሁ። በመጀመሪያ ደረጃ ሴፍ ለዲቫይሳችሁ ሴፍ ታደርጋላችሁ ማለት ነው። ሴፍ ካደረጋችሁ በኋላ ደግሞ እዚህ ጋር የምትመለከቱት ሙሉ በሙሉ ኮፒ ታደርጋላችሁ። ዲስክሪፕሽን የዕቃውን ዲስክሪፕሽን ሙሉ ኮፒ ታደርጋላችሁ።
ኮፒ ታደርጉና ለምሳሌ እኔ የራሴ የቴሌግራም ግሩፕ ስላለኝ እቃዎችን ብቻ የምሸጥበት እዚህ ጋር እንደምትመለከቱት አብድሽ ኮምፒውተር የሚል አለ፣ የራሴ ነው እሱኛው ከ1700 በላይ ሰብስክራይበር ያለው። እንዲሁም ደግሞ እዚህ ጋር ኤልፋስ ሱቅ የሚል እሱም ከ1600 በላይ ሰብስክራይበር ያለው ቻናል ነው። ያው ብዙም ስለማለቅበት አያድግም። እሱ ላይ ነው ፖስት ማድረግላችሁ። እዚህ ጋር እንደምትመለከቱ የእቃውን ፎቶ አመጣና እዚህ ጋር አስገባዋለሁ። ፎቶውን አስገባዋለሁ። ከዛ ቅድም የወሰድኩትን ደግሞ እዚህ ዲስክሪፕሽንስ ላይ ምንም ብዙም አላደርግም፣ እዚህ ጋር ፔስት አደርጋለሁ ማለት ነው። ፔስት የማደርግበት ታይም ግን የራስን ስልክ ቁጥር አስቀምጣለሁ። ኮንታክት አስ የሚለው ላይ የራስን ስልክ አስቀምጣለሁ። ሳፋሪኮም ሊሆን ይችላል፣ ቴሌም ሊሆን ይችላል፣ ወሪቨር ልታስቀምጡ ትችላላችሁ ማለት ነው። በዚህ መልኩ ታስቀምጣላችሁ። ከዛ በተጨማሪ ደግሞ እዚህ ፕራይስ ቦታ ላይ ዋጋ መጨመር ትችላላችሁ ማለት ነው። ለምሳሌ በዚህ ዋጋ ብትሸጡ ከዛ 400 ኮሚሽን አላችሁ። አሁን ደግሞ ለምሳሌ 3800 ብል 300 ብር ጨምሬበታለሁ። ከዛ 400 አለኝ፣ በ3800 ብሸጥ 700 ብር ኮሚሽን አለኝ ማለት ነው ባጭሩ። ስለዚህ የእቃውን ፕሮዳክት ዲስክሪፕሽን በደንብ ካያችሁ በኋላ ፖስት ታደርጋላችሁ ማለት ነው። ፖስት ማድረግ ትችላላችሁ በዚህ ልክ እንደምትመለከቱት እቃው ፖስት ሆኖ አልቋል ማለት ነው ኦሬዲ። አሁን ደግሞ ይሄንን ወስዳችሁ በሌላ ፕላትፎርሞች ላይ ለምሳሌ እንደ ፌስቡክ ማርኬት ፕሌስ ላይ ጂጂ የመሳሰሉ ብዙ ፕላትፎርሞች ላይ እንዴት ፖስት እንደምታደርጉ አሳያችኋለሁ። አሁን ብዙም መልፋት አይጠበቅባችሁም። የራሳችሁ ስልክ አለ። ከዛ በተጨማሪ የራሳችሁ ዋጋ ስላለ ይሄንን ብቻ ኮፒ ታደርጋላችሁ። ፎቶን ቅድም ፖስት አደረጋችሁ፣ ቅድም ፎቶም ሴቭ ስላደረጋችሁ ድጋሚ ማድረግ አይጠበቅባችሁም። ሁለተኛ ደግሞ ፌስቡክ ላይ ገብተን ደግሞ እንዴት ፖስት እንደምናደርግ አሳያችኋለሁ። ፌስቡክ ላይ እንደምትመለከቱት አብዛኞቻችሁ ምናልባት ማርኬት ፕሌስ ተጠቅማችሁ የማታውቁ ከሆነ እዚች ባሯ ላይ አያስቀምጥላችሁም። ለምሳሌ እኔ ብዙ ጊዜ ስለምጠቀምበት እችኛዋ የማርኬት ፕሌስ ባይከን እዚህ ጋር ትቀመጥልኛለች ማለት ነው። እዚህ ጋር የማታገኙ ከሆነ ደግሞ እዚህ 3 ሰረዝ ላይ ትገቡና እዛ ውስጥ ማግኘት ትችላላችሁ ማለት ነው። እንደምትመለከቱት እዚህ ጋር ማርኬት ፕሌስ የሚል አለ። እሱኛው ላይ መንካት ትችላላችሁ። እዚህ ላይ የሚመጣላችሁ ከሆነ ደግሞ እቺን አይከን ብቻ በመንካት ማየት ትችላላችሁ። ልክ እንደምትመለከቱት እነዚህ በሙሉ እዚህ ላይ በሪሴለሮች ፖስት የተደረጉ እቃዎች ናቸው። እንዲሁም ደግሞ በሻጮችም ሊሆን ይችላል ፖስት የተደረጉ እቃዎች ናቸው ማለት ነው። ሁለተኛ ከዚህ ላይ እቃዎችን ልታገኙ ትችላላችሁ። ለምሳሌ ይሄንን እቃ ዝም ብዬ ይሄንን ካሜራ ሊው ይሄንን ካሜራ ስነካው እዚህ ጋር እንደምትመለከቱ ዋጋው አለ፣ ፎቶ አለ። ከዛ በተጨማሪ ደግሞ የእቃው ዲስክሪፕሽን አለ። ማን ፖስት እንዳደረገም እዚህ ጋር ታያላችሁ። ስልኩን ኦልሞስት ይሄኛው ስልኩን አላስቀመጠም። ኮንታክት የምታደርጉበት ምንም አይነት የለም። ሌላ እኔ 3300 የሚል አለ። ለምሳሌ ስልኩን የሚያስቀምጥ ከሆነ ይሄም ስልክ የለውም። የላፕቶፕ ስታንድ ነው። የላፕቶፕ ስታንድ ለምሳሌ ስልኩ አለ እዚህ ጋራ። ይሄንን ስልክ 550 ብር ይላል። ኦልሞስት ብዙ ቦታ ካያችሁት 1800 1700 የሚሸጥ እቃ ነው ማለት ነው። ይሄንን እቃውን ፎቶ ከዚህ ወስዳችሁ እዚህ ጋራ ፎቶ ወስዳችሁ በዲስክሪፕሽን ወስዳችሁ በራሳችሁ ፕላትፎርም ደግሞ እናንተ 1000 ብር መሸጥ ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር እንደምትመለከቱት ለዚህኛው ባለቤት ስልክ ደውላችሁ በገዢ ካገኛችሁ ኦልሞስት ማድረስ ብቻ ነው የሚጠበቅባችሁ። በመሃል እናንተ 500 ብር ትርፍ ታገኛላችሁ ማለት ነው። እንዳት ደግሞ እዚህ ላይ የራሳችሁን ፕሮዳክት ፖስት እንደምታደርጉ አሳያችኋለሁ። እዚህ ጋር እንደምትመለከቱት ማርኬት ፕሌስ ላይ ከገባችሁ በኋላ የሰው አይከን አለች እዚች ጋር፣ እሷን ትነካላችሁ። እሷን ስትነኩት ለምሳሌ አሁን እዚህ ጋር ያሉት በሙሉ እኔ ከዚህ በፊት ፖስት ያደረኳቸው እቃዎች ናቸው። እናንተ ደግሞ ፖስት ለማድረግ ስታስቡ እዚህ ጋር ክሬት ኒው ሊስቲንግ የምትላለች እሷን ትነካላችሁ። እሱን ከነካችሁ በኋላ ይሄን ያመጣላችኋል። ከዛ በመጀመሪያ ካታጎሪ የሚል አለ። ካታጎሪን ትመርጣላችሁ። ለምሳሌ እኛ የምንሸጠው ቅድም ቴሌግራም ላይ ፖስት ያደረግነው ቦርሳ ስለሆነ እሱን እንሸጣለን። ለምሳሌ እዚህ ጋር ካታጎሪዎች ብዙዎች አሉ። እንደምትመቀድም ያልኳቸው ካታጎሪ በዚህ ነው የምትመርጡት። ቬሂክል ላይ ከሆነ ስለ መኪና ምናምን መሳሰሉ ነገሮች እንሰጣላችሁ። ከዛ በተጨማሪ ስለ ቤት ከሆነ ሃውስ የሚል እዚህ ጋር፣ ስለ ሬንታል የሽያጭ ከሆነ እሱ፣ ከዛ በተጨማሪ ደግሞ የቤት እቃዎች ፈርኒቸሮች መሳሰሉ ነገሮች ከሆኑ በዛ ታስቀምጣላችሁ። አሁን የምንሸጠው ምንድነው? እኛ ደግሞ የምንሸጠው በዚህ መካከል ከዚህ ውስጥ ምንድነው ክሎዚንግ ኤንድ አክሰሰሪ የሚለው ላይ እንሸጣለን ማለት ነው። እንደምትመለከቱ እዚህ ጋር ባግ ኤንድ ሊጌጅ የሚል አለ። እሱኛውን ቱል እንመርጥለታለን። የኛው የሚጠቅመን ሰዎች ሰርች ሲያደርጉ የኛ ፕሮዳክት ቶሎ እንዲያገኙና ቶሎ እንዲመጣላቸው በጣም ጠቃሚ ስለሆነ እንን በትክክል ማስገባት እንዳትረሱት። ባግ ኤንድ ሊጌጅ እንላለን።
ከዛ በተጨማሪ ደግሞ የእቃውን ኮንዲሽን እናስገባለታለን። እዚህ ጋር ኮንዲሽን ስትነኩት እቃው ኒው ነው ዩዝድ ነው የሚሉትን ነገሮች ማስገባት መቻል አለባችሁ። እንደ እቃው አይታችሁ አስገባላችሁ። እኔ ኒው እላለሁ። ከዛ ብራንዱ ምንድነው የሚለውን ነገር እዚህ ጋር ታስገባላችሁ። ብራንዱ የሚለውን ኦኬ አለማስገባትም ይቻላችሁ፣ ችግር የለውም። ከዛ በተጨማሪ ደግሞ እቃውን ምንድነው የሚሸጡት የእቃው ታይትል ማለት ነው ያስፈልጋችኋል። የእቃውን ታይትል ታስገባላችሁ። ኦር ደግሞ አላስገባም ካላችሁም ችግር የለውም። የቅድሙን ፔስት ታደርጉና ግማሹን ትቆርጣላችሁ ማለት ነው። ግማሹን በዚህ መልኩ ትቆርጣላችሁ። እስከዚች ኒው ሉክ ሌዲስ ሊንክ ባግ የምትለው ጋር አስቀመጣችሁ በጣም በቂ ነው የሚሆነው። ከዛ የእቃውን ዋጋ ታስገባላችሁ። እዚህ ጋር 3800 ብር ትላላችሁ። ከዛ የእቃውን ዲስክሪፕሽን ታስገባላችሁ። ሎኬሽን አዲስ አበባ እንዳለ ሆኖ እዚህ ጋር ደግሞ ዲስክሪፕሽን ሙሉ ታስገባላችሁ ማለት ነው። ፔስት ታደርጋላችሁ ሙሉ በሙሉ። አሁን ቅድም ከቴሌግራም ፔስት ኮፒ ያደረግነውን እዚህ ጋር ፔስት እናደርጋለን በሙሉ። ከዛ በተጨማሪ እዚህ ጋር ደግሞ አቬሌቢሊቲ የእቃው አቬሌቢሊቲ ምን ይመስላል የሚለውን ነገር እዚህ ጋር እቃው በሲንግል አይተም ነው ያለው ኦር ደግሞ በስቶክ በብዛት ነው ያለው የሚለውን ነገር ትመርጣላችሁ። በብዛት ካለ በስቶክ ትላላችሁ፣ ኦር ደግሞ በአንድ ሲንግል ካለ ሲንግል ብላችሁ ማለት ትችላላችሁ። ከዛ በተጨማሪ መጨረሻው ደግሞ ምንድነው እዚህ ጋር ፎቶ መጨመር ትችላላችሁ። አድ ፎቶ የሚለው ጋር አድ ታደርጋላችሁ። እዚህ ጋር አፕሎድ ፎቶ ትላላችሁ። የእቃውን ቅድም ሴፍ ያደረግነውን እቃ እዚህ ጋር እንነካለን ማለት ነው። ደን እንላለን። ትንሽ ፕሮሰስ ካደረገ በኋላ እቃውን አፕሎድ ያደርግልናል ማለት ነው። አሁን የእቃው ፎቶ መጥቷል። እሱኛም ፐብሊሽ የምትለው እዚህ ጋር እንነካታለን። ጨርሰናል። ኦልሞስት ሁሉም ነገር ጨርሰናል። ፐብሊሽ የሚለውን እንነካለን ማለት ነው። ፐብሊሽ የሚለውን ስንነካ ሌሎች ግሩፖች ላይ ሼር እንድናደርግ ራሱ ፌስቡክ ሪኮመንድ ያደርገናል። ይሄ ማለት ደግሞ ፌስቡክ ማርኬት ላይ ፕሌስ ብቻ ከምንለቀው ይልቅ ብዙ አይነት ግሩፖች ላይ ደግሞ ሼር ተደርጎ ብዙ እይታ እንዲያገኝ ብዙ ሰዎች ከስተመሮች ጋር እንዲደርስ ሼር እንድታደርጉ ያግዛችኋል ማለት ነው። በራሱ በአንድ ጊዜ እስከ 20 ግሩፖች ነው የምትችሉት። በራሱ አሁን ሼር ሆኖ አልቋል ማለት ነው። እዚህ ጋር ገብታችሁ ስትመለከቱት አሁን ፖስት ያደረጋችሁት እቃ እዚህ ጋር ሊስት ሆኖ ትመለከታላችሁ ማለት ነው። በዚህ መልኩ እዚህ ፌስቡክ ላይ መሸጥ ትችላላችሁ ማለት ነው። ሌላኛው መንገድ ደግሞ በአጭሩ ማግኘት የምትችሉት ነገር ምንድነው? ብዙ አይነት ፕላትፎርሞች አሉ። ለምሳሌ ቲክቶክ ላይ ፎቶዎቹን እና ዲስክሪፕሽኑን ፖስት ማድረግ ትችላላችሁ። ፖስት የምታደርጉበት መንገድ ስለምታውቁ አልነግራችሁም። ኢንስታግራም እንደዛ። ከዛ በተጨማሪ ደግሞ ዩቲዩብ ላይ ማለቀቅ ትችላላችሁ። ከዛ በተጨማሪ ግን ብዙ አይነት ፕላትፎርሞች አሉ። ብዙ አይነት የአፕሊኬሽኖች አሉ ማርኬት ፕሌስ የሆኑ ማለት ነው። እነሱን ከፕሌይ ስቶር ላይ አውርዳችሁ መጠቀም ትችላላችሁ። ያው አፕሎድ የምታደርጉበት መንገድ ተመሳሳይ ነው። ምንም የሚከብድ ስላልሆነ ብዙም አላሳያችሁም። ለምሳሌ እንደ ጂጂ አለ። ጂጂ ኢትዮጵያ ላይ በጣም ፖፑላር ከሆኑ መካከል አንዱ ይሄኛው ፕላትፎርም ነው ማለት ጂጂ ልክ እንደ ፌስቡክ ማርኬት ፕሌስ ነው። ፖስት ስታደርጉም አፕሎድ ስታደርጉ ምናምን በጣም ቀላል መንገድ ነው። እዛ ላይ በጣም ፖፑላር የሆነ ነው። እዚህ ላይ ብዙ ሰዎች በቀን እንጌጅ ያደርጋሉ፣ ብዙ ግብይቶች ይፈጸማሉ ማለት ነው። እዚህ ጋር ፖስት ብታደርጉ በቀላሉ ደንበኛ ማግኘት ትችላላችሁ ማለት ነው። እዚህ ይሄኛውን ማውረድ ትችላላችሁ። ከዛ በተጨማሪ ደግሞ አፍሮታይ የሚል አለ። አፍሮታይ የሚለውን አፕሊኬሽን ማውረድ ትችላላችሁ። አፍሮታይ ስላችሁ ለምሳሌ እንደ እንጎቻ አለ። እንጎቻ በጣም ፖፑላር የሆነ ነው። እሱም በጣም ቀላልና እንዲሁም ደግሞ ብዙ ሰዎችን በአጭሩ ማግኘት የምትችሉባቸው አፕሊኬሽን መካከል እንጎቻ በጣም ብዙ ፊቸሮችም አሉ። እዛ ላይ ገብታችሁ ፖስት ማድረግ ትችላላችሁ። ከዛ በተጨማሪ እዚህ ጋር ጋሪ የሚል አለ። ኢትዮጵያ ማርኬት ፕሌስ እንደ ጆብ የሚል አፍሮታይ የሚል አለ። ሁሉ ማርኬት የሚል አለ። ሁሉ ማርኬት ደግሞ የቴሌግራም አይነት ፊቸር ያለው አፕሊኬሽን ነው። እዛ ላይም ፖስት ማድረግ ትችላላችሁ። ባጭሩም በጣም ቀላል ናቸው። እዛ ላይ ሄዳችሁ ፖስት ማድረግ ትችላላችሁ። ሌሎችም በጣም ብዙዎች አሉ። ባለሱቅ የሚል አለ። እዛ ላይ ሄዳችሁ ፖስት ማድረግ ትችላላችሁ። ባጭሩ በጣም ቀላል ናቸው። ይሄንን ከፕሌይ ስቶር ላይ አውርዳችሁ ፖስት ማድረግ ትችላላችሁ ማለት ነው። ይሄንን የምትፈልጉት ከሆነ ሰፕላየሮችን እቃዎችን የምትፈልጉ ከሆነ ከታች ዲስክሪፕሽን ከስር ዲስክሪፕሽን ላይ የቴሌግራም አካውንት አስቀምጥላችኋለሁ። እዛ ላይ ገብታችሁ ኮንታክት አድርጉኝ። እዛ ላይ አስቀምጥላችኋለሁ። ደግሞ እነዚህን የምጠቀማችሁን በሙሉ ወስዳችሁ ፖስት ማድረግ ትችላላችሁ ባጭሩ። በሪሴሊንግ ስራ በዚህ በኦንላይን ስራ ላይ ስኬታማ መሆን የምትፈልጉ ከሆነ በእርግጠኝነት ጥሩ ገንዘብ ሜክ ማድረግ የምትፈልጉ ከሆነ ትንሽ 3 ስቴፖችን ወይ ደግሞ ቲፖችን ብቻ ልንገራችሁ። የመጀመሪያው ቲፕ የሚሆነው ምንድነው? ኮንስታንትሊ ፖስት ማድረግ ነው የሚጠበቅባችሁ። which means አንድ ፖስት ስላደረጋችሁ ብቻ ሰዎች ይመጣሉ ማለት አይደለም። ኮንስታንትሊ ፖስት በምታደርጉበት ታይም ደግሞ ታይም ጠብቃችሁ ስኬጁል አድርጋችሁ ሰርታችሁ ፖስት ስታደርጉ ብዙ ሰዎች ጋር ይደርሳል። ከዛ በተጨማሪ ደግሞ ብዙ ገዢዎችንም ማግኘት ትችላላችሁ ማለት ነው። ቅድም እንዳልኳችሁ
የምትሸጡት ፕሮዳክት ደግሞ ከጊዜ ጋር ትሬንድ የሆነ ፕሮዳክት መሆን መቻል አለበት። ያንን በደንብ ማጥናት መቻል አለባችሁ። ለምሳሌ የበዓል ጊዜ ከሆነ ለበዓል የሚያስፈልጉ ፕሮዳክቶችን ፈልጋችሁ መርጣችሁ ፖስት ማድረግ ነው የምትጠበቅባችሁ። ብዙ ሰዎች ኦንላይን ላይ ሰርች ስለሚያደርጉ ያንን እቃ ፕሮባቢሊቲ በጣም ሊገዛችሁ ይችላል። በቀላሉ እንደዛ አርግታችሁ ፕሮፊታብል መሆን ትችላላችሁ ማለት ነው። ሁለተኛው ደግሞ የሚሆነው ምንድነው ትረስትን ቢውልድ ማድረግ መቻል አለባችሁ በሰዎች መካከል። ለምሳሌ የሆነ ሰው አንድ ጊዜ ለእናንተ እቃ ገዝቶ ተመልሶ እንዲመጣ ማድረግ መቻል አለባችሁ። ትረስታችሁን ማሳደግ መቻል አለባችሁ። እናንተ እቃ ተመችቷችሁ የሚመጣ ሰው ሊኖር ይችላል። ስለዚህ እምነታችሁን ከፍ ማድረግ መቻል አለባችሁና መጨመር መቻል አለባችሁ። ለሰዎች ደግሞ ፌክ የሆነ ፕሮዳክቶችን ባለመሸጥ መጀመር መቻል ወይ ደግሞ መስራት መቻል አለባችሁ። በጭራሽ ፌክ የሆኑ ፕሮዳክቶችን መሸጥ መቻል የለባችሁም። ምክንያቱም ራሱን የቻለ ትልቅ ቢዝነስ ስለሆነ ማለት ነው ይሄኛው። ፌክ የሆነ ፕሮዳክቶችን በመጀመሪያ አትሽጡ። በደንብ ቼክ በማድረግ እናንተም የምትሸጡትን ፕሮዳክቶች ቼክ አድርጉት። ከዛ ደግሞ ሪል የሆኑ ጠቃሚ የሆኑ ፕሮዳክቶችን ለመሸጥ ሞክሩ። ከዛ በተጨማሪ ብዙ ደንበኞችን ማግኘት ትችላላችሁ። ሶስተኛው ደግሞ ምንድነው ከስተመሮቻችሁን በደንብ አዳምጡ። ምን እንደሚፈልጉ ኦልሞስት ማለት ነው ምን እንደሚፈልጉ። ለምሳሌ የሆነ እቃን ከገዛችሁ በኋላ ያ ከስተመር ምን ላይ እየሰራ ይገኛል፣ ሌላ እቃ ባቀርብለት ማየት ትፈልጋለህ ብላችሁ ጥያቄዎች መጠየቅ ትችላላችሁ። ሌላ እቃ ትፈልጋለህ ወይ፣ በስቶክ ነው የምትፈልጉ ወይስ ዋን ሲንግል ፕሮዳክት ብቻ ነው የምትፈልጉ የሚለውን ነገር በደንብ አጥኑት። በዙሪያ ያሉ ሰዎችስ ምን ይፈልጋሉ፣ ምን ላምጣላችሁ ብላችሁ በደንብ ኢንተራክት አድርጉ። ከነሱ ጋር ለመግባባት በደንብ ሞክሩ። የነሱንም ደግሞ ሐሳብ ለመቀበል ሞክሩ። በጣም አስፈላጊ ነው የሚሆነው ማለት ነው ምን እንደሚፈልጉ። ከዛ በተጨማሪ እሱን ነገር የትም ብላችሁ አምጡላችሁ። ተመልሶም እናንተን ለመግዛት በጣም ስለሚጠቅማችሁ ማለት ነው። በእርግጠኝነት እነዚህን 3 ስቴፖች ወይ ደግሞ ቲፖች ከተጠቀማችሁ ብዙ ፕሮፊታብል ማግኘት ትችላላችሁ። በትንሹ በወር ቢያንስ እስከ 30 እና 40 ሺህ ብር ካልሰራችሁ እመኑን ይሄንን ስራ መተው ትችላላችሁ ማለት ነው። አይ ሆፕ ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁ። ይሄንን ስራ በእርግጠኝነት ለ6 ወር ለ1 ዓመት በደንብ ብትሞክሩት ሞሮፍ ትርፋማ ማትሆኑበት ምንም አይነት ምክንያት የለም። ይሄን ቪዲዮ ከወዳችሁት ላይክ አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ አድርጉት። ከዚህ በኋላ በእንደዚህ አይነት አዳዲስ ቪዲዮዎች ስለምመጣ ሰብስክራይብ ማድረግ እንዳትረሱ። ደህና ሰንብቱልን።